ሰላም ውዶችዬ እንዴት ናችሁ? አለው እኔ አልሐምዱሊላህ። ዛሬ ዶሮ ወጥ አሰራር በመዳም ኩሽና ላስቃኛችሁ ፈለግኩኝ ማለት ነው። እና ዛሬ አሰሪዎቼ ዶሮ ወጥ ስሪልን ብለውኛል ማለት ነው። እና እዚች ጋር ሽንኩርት እየፈጨሁኝ ነው። በነገራችን ላይ ሁሉም አረብ የሀበሻ ምግብ ይጠላል ማለት አይደለም እና እኔ አሁን ያጋጠመኝ ቤት ዶሮ ወጥ ለእንግዳ ይሰራሉ ማለት ነው። እና እንግዳ ሊመጣብን ነው ዶሮ ወጥ ስሪልን ብለውኝ ሽንኩርት ፈጨውኝ ያው ድስት ውስጥ ከተትኩኝ። በነገራችን ላይ ሁሉን ነገር አልቀረጽኩላችሁም፣ አጠር አጠር አድርጌ ነው የቀረጽኩላችሁ ማለት ነው። እና ይሄ የሀበሻ በርበሬ ነው። በጣም ነው የሚያቀላው፣ አያቃጥል፣ ሽታው ደስ ሲታዩ እና የእናቴን በርበሬ ነው የሸተተኝ። የምሬን ነው የምላችሁ። ይህንን በርበሬ አዘጋጅታችሁ ለገበያ ያቀረባችሁ የሀበሻ ነጋዴዎች እጃችሁ ይባረክ፣ እጃችሁ ይባረክ ብያለሁ ማለት ነው። የምሬ ነው። ከሀበሻ ሱቅ ነው የገዛ ነው አሉኝ። እና በጣም የሚገርም በርበሬ ብታዩ ወላይ ሽታው፣ ጣዕሙ፣ አለማቃጠሉ፣ ቅላቱ ደስ ሲል በቃ በጣም ሁሉ ነገር የተሟላለት እና እጃችሁ ይባረክ። በጣም ደስ ይላል። ሰው በልቶ ሲያመሰግን ደስ ይላል። እና እዚህ ጋር ሁሉንም በርበሬ ጨመርኩኝ ምናምን በደንብ አቁላላሁት ምናምን ከተወሰኑ ሰዓታት በኋላ ይኸው እያጣጠብኩትን ዶሮ የቆራረጥኩትን ጨመርኩኝ ማለት ነው። እና እንግዳ ሊመጣባቸው ስለሆነ ትንሽ በዛ አድርጊ ብለውኝ ሰርቼላቸዋለሁ ማለት ነው። እና እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እጠይቃችኋለሁ ማለት ነው። ሙሉውን አይደለም የማሳያችሁ፣ አጠር አጠር አድርጌ ነው ያስገባውላችሁ ማለት ነው። ያው እዚህ ጋር እንደምታዩት እንትን አልኩኝ ማለት ነው። መከለስበት ሰዓት ደርሷል ማለት ነው። በደንብ ካቁላላው በኋላ በርበሬውን እንዳያቃጥል ጨምሬያለሁ ማለት ነው ስጋዬ። እና ምን ልላችሁ ፈልጌ ነው፣ አንዳንድ የመዳም ቅመሞች አሰሪዎቻችሁ ያን ያህል ጫና የማያደርጉባችሁ ከሆነ እንደዚህ እዛ ቤት ውስጥ ሆናችሁ እየሰራችሁ ፍሪጅ ውስጥ አድርጋችሁ እየቆነጠራችሁ መጠቀም ትችላላችሁ ማለት ነው። የሀገራችን ምግብ ሲናፍቃችሁ። እዚች ጋር ደግሞ ዱቄት ነበረ፣ ቡኒ ዱቄት፣ በሱ ሊጥ አቦካውኝ ማለት ነው። እንጀራ ታውቃላችሁ በጣም ነው የሚቆመጥጠው እና ይሄንን ስለሚመርጡ ይሄንን አብኩቻለሁ ማለት ነው። ጤፍ ነው የሚመስለው እንደምታዩት። እዚህ ጋር ደግሞ እንቁላል አለ። እንቁላል ቀቅዬላቸዋለሁ ማለት ነው ለዶሮ። ይሄ ደግሞ ይኸው ተከልሷል፣ በደንብ እየተንተከተከ ነው። መውረጃ ሰዓቱ ደርሷል ማለት ነው። ይኸው ወረደ በሚያምር መልኩ። ያው ሙሉን አልቀረጽኩትም በእርግጥ አንድ ላይ ምንድነው ይሄ ክዳን ሳህን ውስጥ አድርጌ ምናምን ብቀርጸው ጥሩ ነበር እና ሰዎቹ ሊበሉ ስለቸኮሉ የነሱን ሳልቀርጽ አውጥቻለሁ ማለት ነው። ጨልፌ ከዛ ለራሴ ስጨልፍ ነው ይህንን የቀረጽኩት ማለት ነው። እጅግ በጣም የሚጣፍጥ በጣም የሚያምር ዶሮ በላውኝ ማለት ነው። የምሬን ነው የምላችሁ። በእጄ ሰርቼ ስለበላው እጅግ በጣም ደስ ብሎኛል። ያው ስደት ከመጣሁኝ የሆነ ቦታ ተጠርቼ ምናምን በልቻለሁ። ግን በራሳችሁ በእጃችሁ ምናምን ሰርታችሁ ስትበሉ፣ በዛ ላይ ደግሞ እንደዚህ ጥሩ በርበሬ አግኝታችሁ ቤት ውስጥ ሰርታችሁ ስትበሉ እጅግ በጣም ልዩ ጣዕም አለው። እጅግ በጣም ደስ የሚል እንትን አለው። ብቻ ግን አንጀቴን ያዝም ያደርግልኝ ነገር አገኘውላችኋለሁ። አረብ ቤት ሆኖ የሀበሻ ምግብ ለእንግዳ የሚጋብዝ ለመጀመሪያ ጊዜ ያየውኝ ማለት ነው። ኢማራት 3-4 ቤት ሰርቻለሁኝ፣ ግን እንደዚህ አይነት ቤት ገጥሞኝ አያውቅም እውነት ለመናገር ማለት ነው። እነዚህ እንግዳ ሊመጣ ነው እና የሀበሻ በርበሬ ያለ ዶሮ ወጥ ሰርተሽ እንግዶቻችንን አስተናግጂ ሲሉኝ በጣም ገረመኝና እንዴት እንደዚህ ሊሆን ቻለ ብዬ ጠየኳቸው ሰዎቹን ማለት ነው። ስጠይቃቸው ያለንበት ሀገር ላይ ሀበሻ አለ እና እነሱ ሁል ጊዜ እየሰሩ ይጠሩን ነበረ ሀበሾቹ፣ እና እኛ መብላቱን ብቻ ሳይሆን መስራቱን ሁላ ለምደነዋል አለች። አሰራሩን ሁላ ታውቃለች ሴትዮዋ ማለት ነው። እና የሀበሻ ምግብ ፈምሷል ልላችሁ ፈልጌ ነው ማለት ነው። በአረቦች ደረጃ ዶሮ ወጥ ተሰርቶ ለእንግዳ ሲቀርብ ለመጀመሪያ ጊዜ አየሁኝ ማለት ነው። እኔ እህታችሁም አላሳፈርኳቸውም እንደዚህ ሰርቼ። ዱቄቱንም ደግሞ ቡኒ ዱቄት ነበረ እና ልክ የእንጀራ ሊጥ ነው የሚመስለው እንዳያችሁት ማለት ነው። ኩፍ አለልኝ በደንብ። ወፈር ተደርጎ ነው የሚወዱት እነሱ። ወፈር አድርጌ ጋገርኩላቸው። በሉ በጣም ደስ አላቸው ምናምን መረቁኝ። እጅሽ ይባረክ ምናምን በጣም ይጣፍጣል ምናምን አሉኝ። እኔም በጣም ደስ አለኝ። የሰራችሁትን ምግብ አመስግነው ምናምን ሲበሉ እጅግ በጣም ደስ ይላል። እና እኔ ባለሙያዋ እህታችሁ በአረብ ዘንድ
አስከበርኳችሁ ልበል እንጂ እነሱ መቼም ያኔ ደስ ይላል። ብቻ ግን የሀገራችሁን ምግብ ጠይቀዋችሁ አልችልም ሳትሉ ሰርታችሁ ስታበሏቸው እነሱም ደግሞ ሲያመሰግኑ ደስ ይላል። ብቻ ግን በሰበቡ መምሬም ተሳቡ ነው የሚባለው። እኔም በሰበቡ የሀገሬን ምግብ አገኘውና በዚህ 3 ቀን እየታረስኩላችሁ ነው እላችኋለሁ። ዶሮ ወጤን እያሞቅኩኝ እየበላሁኝ ማለት ነው። እነሱ ሌላ ነገር ሲበሉ እኔ ዶሮ ዋጋ ሾከክ እያልኩኝ እጠጋለሁ። እና ብቻ ግን በጣም ደስ ይል ነበረ። ደስ ብሎኛል። ለምን አላካፍላቸውም ብዬ ነው። የሚፈቅዱላችሁ የመዳም ቅመሞች ደግሞ ሰርታችሁ ብሉ ችግር የለውም የሚሏችሁ እንደዚህ በወጡበት በርበሬ ምናምን ያምጡላችሁ እና ቤት ውስጥ ሰርታችሁ የናፈቃችሁን የሀገራችሁን ምግብ ብሉ። ወላሂ በዱቄቱ ራሱ ቢሆን በቃ የሀገራችሁ ምግብ ስለሆነ ስትበሉ አንጀታችሁን ያዝ ያደርጋችኋል ማለት ነው። ደስታም ይኖረዋል ምናምን። ሁል ጊዜ ሩዝ አትብሉ። እንደዛ ነው የምላችሁ። እና ላይክ ሰብስክራይብን አትርሱ ማለት ነው። እንደተለመደው አበረታቱኝ። ቤቴ ትንሽ ቀዝቀዝ ብሏል፣ እኔም ስለጠፋውኝ ሁላችሁም ላይክ ሰብስክራይብ እንድታደርጉ። ወይኔ ድምፅ እና ይቅርታ ድምፅ የተቆራረጠባችሁ ጉንፋን ይዞኛል ማለት ነው። ምን ልላችሁ ነው? ያው አበረታቱኝ፣ ቪዲዮን ሼር አድርጉልኝ እንደተለመደው ማለት ነው። ሁላችሁም ከጎኔ እንደነበራችሁ አሁንም ትብብራችሁን እፈልጋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። አላህ ይጠብቃችሁ። በምታምኑት ሃይማኖታችሁ ሁላችሁም ጸሎት አድርጋችሁ ያሰባችሁ ተሳክቶላችሁ ተመችቷችሁ ተደሰታችሁ ወደ ሀገራችሁ እንድትገቡ ሁላችሁም በየሃይማኖታችሁ ጸሎትና ድዋ እያደረጋችሁ ስራችሁን በጥንቃቄ እየሰራችሁ ኑሩልኝ እላለሁ ማለት ነው። እኔ እንግዲህ ከወዲሁ እሰናበታችኋለሁኝ። በሌላ እስክንገናኝ ድረስ ባይ። እወዳችኋለሁ።